ዘንድሮ በዓለም ደረጃ 111ኛ ጊዜ በአገራችን 44ኛ ጊዜ የሚከበረው ማርች 8 የሴቶች ቀን ምክንያት በማድረግ በአዋሳ ከተማ መነሻውን ሱሙዳ ያደረገ 5 ኪሎ ሜትር የሴቶች ሩጫ ተደርጓል። የሴቶች አስተዋጽኦ ከመሪነት ይልቃል በሚል መሪ ቃል በሴቶች ላይ የሚደርሱ የተለያዩ ጥቃቶችን በመቃወም መልእክቶችም የተላለፉ ሲሆን በአገሪቱ ደረጃ የተጀመረው መልካም ተሞክሮ ተጠናክሮ መቀጠል አለበት ተብሏል። ውድድሩን በይፋ የከፈቱት የአዋሳ ከተማ የከንቲባ አማካሪ ሴቶች እኩል የመሳተፍ እድልና ተጠቃሚነታቸውን ከማረጋገጥ አኳያ እስካሁን በተጓዝንበት ርቀት የመጡ ለውጦች ላይ ተመርኩዘን በቀጣይ የምትጠበቅብን ቀሪ ተግባር በማስታወስ መሆን ይገባል ብለዋል። ይህ በዛሬው ዕለት የሚከበረው ማርች 8 የሴቶች ቀን ዕለቱ ሴቶች በዓለም ደረጃ ለመብታቸው መከበር ያደረጉት ብርቱ ጥረትና ትግል የሚዘከርበት ሲሆን ቀኑ ሲከበር በተለይ ሴቶች በዓለም ደረጃም ሆነ በአገራችን በሁሉም አጋጣሚዎች የነበራቸውን ታሪካዊ ሚና በማስታወስ እንዲሁም ለእኩልነታቸው እኩል የመሳተፍ እድልና ተጠቃሚነታቸውን ከማረጋገጥ አኳያ እስካሁን በተጓዝንበት ርቀት የመጡ ለውጦችና ከዚህም አንፃር በቀጣይ የሚጠብቀንን ቀሪ ተግባር በማስታወስ ሊሆን ይገባል። እንደሚታወቀው በሀገራችን ረጅም ታሪክ ሲወርድ ሲዋረድ በመጣው ኋላ ቀር በሆነና ጎታች ባህላዊ አመለካከት ሴቶች በሁሉም ስፍራ ሊባል በሚችል ደረጃ ለተለያዩ ኢኮኖሚያዊ ማህበራዊና ባህላዊ ተጽዕኖዎች ተጋላጭ ሆነው እንደቆዩ ለማንም ግልጽ ነው። ዛሬ በመንግስት ደረጃ እነዚህንና መሰል ችግሮችን ለመሻገር የሚያስችል በተለይም በሴቶች እኩልነትና መብት መከበር ዙሪያ የሚስተዋሉትን መጠነ ሰፊ ተግዳሮቶች መቅረፍን ታሳቢ ያደረጉ የተለያዩ ስትራቴጂዎችን በመቀየስ የህግ ማዕቀፎችም ተዘጋጅተው ስራ ላይ ውለዋል። ከሁሉም በላይ በተለይ ለሴቶች መብት መከበር እውቅና የሰጠ ህገ መንግስት ጸድቆ ስራ ላይ ከዋለ ማግስት ጀምሮ ሴቶች በግልም ሆነ በአደረጃጀቶቻቸው በኩል በቡድን ባደረጉት ትግል ምንም እንኳን በቂ ነው ባይባልም በርካታ ስኬቶች ተመዝግበዋል። ከዚህ ባሻገር ሴቶች እድሉ ከተመቻቸላቸው እና በቂ ድጋፍ ካገኙ ከወንዶቻቸው እኩል የመሳተፍ አሊያም የተሻለ የመፈጸም አቅምና ብቃት ያላቸው መሆኑን በተለያዩ የሥራ መስኮች የተሰማሩትን መጥቀስ ብቻ ሳይሆን በቅርብ ጊዜ በከፍተኛ የመንግስት ኃላፊነቶች ላይ ተልዕኮ ወስደው የተሰማሩትን 50% ሴቶች ማየቱ በቂ ማሳያ ነው ብሎ መውሰድ ይቻላል። ስለዚህ ሴቶች እድል እንጂ ምንም አላጡም። ስለሆነም ዛሬ የዘንድሮን ማርች 8 ስናከብር ለሴቶች እኩልነትና በመብቶቻቸው ዙሪያ በግል የሚያደርጉት ጥረትና ትግል እንደተጠበቀ ሆኖ እኛ ሁላችን ማለትም መላው ህብረተሰብ አጋርነቱን ሊገልጽ እንደሚገባ ያሳሰብኩ ይህ ሱሙዳን መነሻ አድርጎ የሚጀምረው ማርች 8 5 ኪሎ ሜትር የሴቶች ሩጫ ከዚህ ሰዓት ጀምሮ በይፋ መጀመሩን አበስራለሁ። እኛ ሴቶች ያው ለሀገራችን ሰላምም ለሀገራችን ትልቁን የጀርባ አጥንት የሆነን እንደመሆናችን ሴት ልጅ ያው ሚስት ናት፣ እህት ናት፣ ልጅ ናት፣ እናት ናት፣ መከበር አለባትና የሴቶች ጥቃት መቆም አለበት የሚለውን ሐሳብ በመደገፍ ያው ዛሬ ወጥተን ደስ በሚል ሁኔታ ጨርሰናል። ፕሮግራሙ በጣም አሪፍ ነው፣ ደስ ይላል። በደዚህ ቀን ያው ተሳትፈ ያላቀም ዛሬ በመሳተፍ በጣም ደስ ብሎኛል፣ ደስታ ተሰምቶኛል። ደስታዬን ልገልጸው አልችልም። ለሴቶች ያለ ማለት በእንደዚህ ወቅት ብዙ ሴቶች ብዙ ቤት ተደብቀው ያሉት አሉ። ይሄን በማየት ደግሞ በቴሌቪዥንም ሆነ በቀጥታ ስርጭት በቲቪ አይተው በዚህ ፕሮግራም ቢሳተፉ ደስ ይለናል። ያው ሴቶች ብዙ ጊዜ ይፈራሉ፣ አይሳተፉም እና ይሄን በማየት እንዲበረታቱ ያው ቢሳተፉ ደስ ይለናል። በጣም አሪፍ ነው፣ ደስ የሚል ውድድር ነው እንደኔ ያየሁትና ለሴቶች ካለው ነገር አንፃር በጣም ጥሩ እንደሆነ ነው ያበረታታናል። የበለጠ እንድንነሳሳ በሩጫው ብቻ ሳይሆን በብዙ ነገር መስራት እንደምንችል አቅም እንዳለን መውጣት እንደምንችል ብዙ ኃላፊነቶችን መወጣት እንደምንችል ነው የሚያሳየው እንደኔና በጣም ደስ የሚል ጊዜ ነበር። በጣም ደስ ብሎኛል። ያው ለነሱ ምናስተላልፈው እዚህ ያለ አሁን እዚህ ወጣ መንቀሳቀስ የሚችል ሰው ሁሉ ስለነሱ መናገር ማውራት እነሱን ደግሞ እንዲወጡ እንዲሰሩ ማበረታታት
ማናገር መንግስትም ደግሞ ለነሱ ልዩ ድጋፍ ማድረግ አለበት። ውድድሩ በጣም ደስ ይል ነበር። በቃ ሴቶች ያለን ተሳትፎ ያለን ኩልነት ያለን የበላይነት ያሳየን ነው። ሁላችንም ደስተኞች ሆነን ውድድሩ ላይ ተገኝተናል እና ደስተኛ ነኝ በፕሮግራሙ። ከባድ ነበር ጥሩም ደስ የሚልም ነበር ግን ያው ምን አይተናል ብትል ብዙ ጊዜ በቲቪ ስናይ ሯጮቻችን በጣም ልክ ሊቀደሙ ሲሉ ምናምን ነገር በጣም ነው እንት ምንለው እቺ ማትረባ ምናምን ሁላ ቤትስ ማለት ነው እና ምን ያህል ለሚከብድ ሁላችንም ያየን ይመስለኛል። አንደኛ የሆነ ለራሳችን ክብር እንድንሰጥ ማለትም ደግሞ እኛ የራሳችን ቀን እንዳለንና ሰዎች ይሄን ያህል ትኩረት ሊሰጡ ለሚችሉ አልፎም ወንዶችም ቢሆን ማለት ነው ያንን ነገር እንድናውቅ ያደርገናል ብዬ አስባለሁ። ዝግጅቱ እንደ ጅማሮ አበረታች እንደሆነና ሴቶች ሐሳባቸውን በነጻነት የሚገልጹበት እኩልነታቸው ተረጋግጦ በሁሉም ዘርፍ እኩል ተሳትፎ እንዲያደርጉም መንግስት የጀመረው እርምጃ ተጠናክሮ መቀጠል እንዳለበት ተወዳዳሪዎቹ ተናግረዋል። እጅግ በጣም ደስ የሚበረታታ ቀጣይነቱ እንዲኖር ደስ ብሎን በቃ ከንትኑ ጀምሮ ደስ ብሎን ጀምረን ጨርሰናል። ደስ ይላል በጣም ያው ሜዳሊያም አግኝቻለሁ እና ደስ ይላል በቃ እንኳን አደረሳችሁ ለማርች 8 የኢትዮጵያ ሴቶች የዓለም ሴቶች በሙሉ እንኳን ለዚህ ቀን በሰላም አደረሳችሁ ላለው ለሴቶች ያለው ሚና በቃ ያው ከየጓዳዬም በማየት አይተው ቢወጡና ቢሳተፉ ደስ ይለናል። ለሴቶች ያለው ቦታ ለሴቶች በመሰጠቱ ይሄ ቦታ በጣም ደስ ብሎኛል። ትልቅ ደስታ ይሰማኛል። አላማው ያው ይሄ በመዘጋጀቱ ያንጫና ያው እንዲ ማለት ያጫና እንዲ ወገድና ሴቶች ይሄን በማየት ተበረታተው ቢወጡ ይሄን በማየት ቢያዩ ደስ ይለኛልና ቢሳተፉ እንደኔ ሴት ትችላለች ከመቻልም አልፎ ኃላፊነትን ከመያዝ ከመስራት አልፎ ማለፍ ትችላለች ብዬ ይላል። አሁን ላይ ካለው አንፃር የድሮ ጫናዎች የመጫን ነገር አለ ሴቱ ላይ እንደተባለው ብዙ ጓዳ ላይ ያሉ መስራት እየቻሉ አቅሙ ያላቸው ሚዲያ ላይ ወጥቶ ካለ መታየት የተነሳ ስራቸው ሚዲያ ላይ ካለ መታየቱ የተነሳ አይችሉም በሚል ደፈና ተጭኖ የነበሩ ሴቶች ነበሩና ከነዛ ሴቶች እንቻላለን ሲቀጥል ደግሞ መስራት እንሰራለን የሚለውን ነው ማውራት የምችለው እንደኔ ማለት ነው። ከዚህ በኋላ ላለው ያለ ብዙ ምክንያት ሳይኖራቸው ብዙ ሴቶች ወደ ኋላ እንደቀሩ አምናለሁ። እንደኔ መውጣት ያልቻሉ አሉ ምን ስላልተለመደ እንደ ኢትዮጵያ ባህል አልተለመደም ወጥቶ እንዲ አደባባይ ላይ መስራት የራስን በዓል ማክበርና ከዚህ በኋላ ቢችሉ በሴቶች በዓል ልዩ ጊዜ ኖሮን ዛሬ አሁን በጥሩ ሁኔታ ነበር ከጧት ጀምሮ ስናከብር የነበረው የኤሮቢክስ ጊዜ ነበረን የራሳችን የሆነ ማለት ከየጂሙ የተሰበሰቡ ብዙ ጂሞች የተጠራቀሙበት የብዙ ጂሞች ጥርቅም ነውና ጥሩ ጊዜ እንደነበረ ነው። ቢወጡ ሩጫውን ብቻ አይደለም ታይቶ መውጣት ብቻ ሳይሆን ብዙ የሚጠቀሙት ነገር አለ ጥቅሞች አሉ። ኤሮቢክስን በመስራት እንቅስቃሴውን በማድረግ ተጠቃሚ ነኝ። ሲቀጥል ደግሞ 5 ኪሎ ሜትር ማለት በሴት ቀላል አይደለም። አትሌት አይደለም እኔ በራሴ እናት ነኝ የልጆች እናት። ዛሬ ግን ወጥቼ 5 ኪሎ ሜትር ሮጬ በመምጣቴ ለኔ አሉ ከሚባሉ አትሌቶች እኩል እንደሆንኩ ነው የተሰማኝና መውጣት ብንችል ብንሮጥ የሚለው ነገር ይሰማኛል። እንዲህ አይነት ፕሮግራም መቀጠል አለበት። ሲቀጥል እንደዚህ ብቻ ትንሽ ተኮኖ ሳይሆን በጣም ቅስቀሳው በጣም የተሻለ ከዚህ የበለጠ ሆኖ ሁሉም ሴቶች ቤት ያሉትም ወጣው እንዲሮጡ በአካባቢያቸው በጣም ፕሮሞሽኑን በጣም መሰራት አለበት። በጣም ይሄን ያህል ያወቀውም የለም። እኛ ራሳችን በቅርብ ጊዜ ውስጥ ነው እነሱን ራሱ አግኝተን ቲሸርቱንም የገዛ ነው። ለዛ በየአካባቢው ሄዶ ቅስቀሳው በጣም በጥሩ ሁኔታ ለቤት ላሉትም እንዲሰሙ ሆኖ ቢሰራ የተሻለ ነው። ያው አሪፍ ነበር። ዛሬ ግን ሴት ልጅ የሁሉ ነገር የበላይ ናት። የሴት ህይወት መጀመሪያ እናት ናት አይደል? እና እናት ለህይወቱ መጀመሪያ መነሻ ናትና ሴት ልጅ ከሁሉም በላይ መሆኗን አስባ በማንኛውም ነገር ላይ ከወንዶች እኩል ቢቻል ከወንድም በላይ እንድትሳተፍና ቤት ውስጥ ያሉ ሴቶች ከቤት ወጥተው ከወንድ እኩል ሰርተው እንዲገቡ ነው ማለት ማንኛውም ሴት በአስተሳሰብ ከማንኛውም ወንድ እንደማታንስ እንድታውቅ ፈልጋለሁ። እናም ደግሞ ብዙ ጊዜ ከመጽሐፍ ቅዱስም ሴት ከወንድ ታንሳለች ተብሏል የሚባል ነገር አለ። እውነት ነው። መጽሐፍ ቅዱስ ላይ ሴት ልጅ ምንድነው የተባለው? ከባሏ ስር ትሁን ይላል። ግን ደግሞ ያ ማለት በአስተሳሰብ ትነስ ወይ ደግሞ ከወንድ ታንሳለች ወንድ ልጅ ሲናገር ሐሳባት ውስጥ ማለት አለመሆኑን እንዲያውቁ ፈልጋለሁ እና በአስተሳሰቡ ላይም ቢሆን የራሳችን የሆነ ሐሳብና ስሜት እንዳለን እንዲያውቁ ፈልጋለሁና ሁሉም ሴት የራሷን አስተሳሰብ መቼም ሳትደብቅና
ሳታፍር ታስተላልፍላለሁ። በለቱ በክቡር እንግድነት ከተገኙት ከአንጋፋ አትሌቶች መካከል አትሌት ገጠዋሚና አትሌት ሀረገ ዘነበ እንደዚህ አይነት ፕሮግራሞች ለሴቶች ታስቦ መዘጋጀቱም የሚመሰገን እንደሆነና ከውድድሩም ባሻገር ሴቶች የተለያዩ መልእክቶች ከማስተላለፍ አልፈው እርስ በርስ ልምድ የሚለዋወጡበት በመሆኑ ቀጣይነት ሊኖረው ይገባል ብለዋል። ዓላማው አንፃር እንግዲህ ስፖርት ቋንቋ ነው፣ መግባቢያ ነው እና ብሔር ብሔረሰቦችን የሚያፋቅር የሚያዋድድ ነውና ስፖርት ለሁሉም መሰረት ነው። ለጤና፣ ለኑሮ፣ ለሁሉ ለጭንቅላትም መሰረት ነውና ይሄ እንደ ጅማሮ በጣም ጥሩ ነው። በጣም ነው ደስ ያለኝ እዚህ ላይ በመገኘቴ። ይሄንን የሚያዩ ሴቶች አሁን የዛሬ ውድድር አለፈ። ለሚቀጥለው ግን ሁሉም በያለበት ተዘጋጅቶ ትሬኒንግ እየሰራ እንደዚህ ማርች 8 ብቻ አይደለም እየጠበቁ ትሬኒንግ እየሰሩ ለቀጣይ አመት ቤት ከመዋል እንደዚህ መተው አብረን እንደዚህ ስናሳልፍ ደስ ይላል። ድባቡና በጣም እንደዚህ ስታዩ በጣም ቆንጆ ነውና እንደዚህ አይነት ነገር ቢለምድባቸው አበረታታለሁ። በጣም ቆንጆ ነው። ሴቶች ብዙ ጊዜ በቤት ውስጥ ነው የሚያሳልፉትና ይሄ ደግሞ ትልቅ ለጤናም ትልቅ መሰረት ስለሆነ ወጥተው በዚህ ላይ እንዲሳተፉ ነው ማስተላልፈው። ሴት እናት ናት፣ የሀገር ክብር ናት እና በቢሮ ራሱ ከወንዶች የበለጠ ለስራ ትኩረት ስለሚሰጡ ይሄ ደግሞ ለነሱም ለጤናም ለእንቅስቃሴያቸውም ጥሩ ስለሆነ በዚህ ላይ እንቅስቃሴ ቢያደርጉ ልምድ ቢያዳብሩ ደስ ይለኛል። ይሄ በቂ አይደለም። ይሄ እንደ ጅማሮ በጣም ጥሩ ነው። ለመጀመሪያ ጊዜ ጥሩ ነው ብዬ ነው ማምነው። ግን ይሄ በቂ አይደለም። ወር 2 ወር ሲቀር ቅስቀሳ መደረግ አለበት። ለሰው ቅን ሆኖ ማገልገል አለብን ሁላችንም እና ቅስቀሳ ከተደረገ ሁሉም ሰው ልምድ ይወስዳል። አሁን ግሬትራኑን ወስደ እንደሆነ ዛሬ ዓለም ላይ ምን ያለ እንደደረሰ ታውቃለህ። ስለዚህ ይሄንንም ደግሞ ይሄ ከተማ ነው ውብ ነው ደስ የሚል ነው። ይሄንን ቅስቀሳ ተደርጎ የዛሬ አመት ደግሞ የበለጠ ትኩረት ተሰጥቶበት እንድንበዛ ፈልጋለሁና አመሰግናለሁ። ከዓላማው አንፃር በጣም ቆንጆ ነው። በጣም ደስ ይላል። በተለይ ለሴቶች እንደዚህ ማበረታታት በሩጫው ላይ ብዙ ጊዜ ድክመት አለና ይሄ ነገር በሚኖርበት ሰዓት በዚህ በማርች 8 ብቻ ሳይሆን ለራሳቸውንም ለጤንነታችን ሴቶች ይሄንን አይተን እንደው በየሳምንቱ እየሮጥንም ጤንነታችንን እንድንጠብቅም ያስፈልጋል። ዓላማው ደግሞ በጣም ደስ ይላል።